ለማ ፈቅረው ሰው እንኳን ከሰው ጋር ባየው ያን ነገር እኔን አያስቀናኝም። አንቺ ማለት እኔ አይደለሁም። የእያንዳንዳችን የየራሳችን ታይፕ አለን። ወንድ ልጅ ከሴት ጋር ስታይ የምትጨረጨሪ ከሆነ ከመጀመሪያው የሚያንቺ አልነበረም። አሁንስ ለምንድን ነው የሚገርምሽ? ትዝስል የተፋሹ ነገር እኮ ነው። ለአንድ ነገር ተማሪ ሲቀጥል ደግሞ ስቲል እኔ በጣም ማፈቅረው ሰው እኔ እየወደድኩት እሱ ፈልጎ ከሄደ ትዝስ ላይክ እኔን ሰርፕራይዝ አያደርገኝም። እንዳንድ ደካማ ሴቶች አይደለሁም። እኔ እንደውም እንደ ልጅ እንደ ቻይልድም እንደ ምናምን ነው ማየው ያንን ሰው በጣም ሪስፔክት ማድረገው ሰው ራሱን የሚያከብር ወንድ ነው። እኔ አንቺ በምታስቢበት አይኪሽ እኔንም አታሳስቢኝ። እንደዚህ የድንቁርና ጥግ በጣም የምታስቁኝ። እኔ እንጃ ምን አይነት ቡልሺት ቦምባስቲክ ህብረተሰብ እንዳለ እዚህ ላይ ባይዘው ያላቅም። እኔ እናንተ ጤነኛ ናችሁ ብሎ ማን እንደነገራችሁ ሁሉ አናቅም። እያንዳንድሽ ቤትሽን ዘግተሽ 10 ለባዶ ኑሮ የሚመራሽ ሁሉ ራሳችሁን እንደ ጤነኛ የምታስቡ ሰዎች ከምታስቁኝ ስትረስ እየተፈራረቀባችሁ ሳውዝ እና ዌስት ላይ ሙየኛ ሐሳቢ ለወሬ ስትንሿኮኩ እንጂ ምን አባታችሁ አስባችሁ ነው እናንተ የምትደውሉ? እኔ መቼም ምንም አልሆንም። እኔ ሂጄ እኮ አባይ ማዶ ሂጄ ትኬት ቆርጬ ፍቅር ሰርቼ እስከምመጣ ማሜ ታስራለች እያልሽ የድንዛዜ ጥግ የተጫናችሁ ሰው ናችሁ። አሁንም ደግሞ ቂጤን ገልብጬብሽ አልጋይ ላይ ለጥ ብያለሁ። እኔ አንቺ እዚሁ ትፈራረቂያለሽ፣ ታለቅሻለሽ። ማሜ ምን ሆነች እያልሽ ምን አባሽ ሆናለሁ? እኔ ምን አባሽም አልሆንም። መቼ እኔ አንድ ነገር መሆነው ልጄን መጣሽ ስትነኪ ህይወትሽ ላይ ዋጋ ላስከፍልሽ ወይ ዋጋ ከፍልብሻለሁ ወይ ታስከፍኛለሽ። አንድ ነው፣ ይሄን ነው የምነግርሽ። ከዛ ውጭ ደግሞ በራሴ ፐርሰናል ላይፍ መጣችሁ እኔን የሆነ ነገር ልታረጉ ስትሞክሩ ነው ያኔ ማሜ ምን ሆነች የምትሉ። ከዛ ውጭ እኔን ማንም አልሰክር፣ እኔ ወጥቼ አልደባደብ፣ እዚሁ ላይ ነው ማንባረቅብሽ ተፍሩ እያላችሁ ነው የምትንሿኮኩት። ለሱ አይሰማችሁም። እኔ እና እሱ የመጨረሻ ሌላ ገደል ውስጥ ገብተናል። በቃ ፉንቃ ላይ ነን እኛ። እኔ በተለይ አልሰማም ጭራሽ። ማትማሩ ከመጀመሪያው ከሁለተኛው ከ3 ከ4 እስከ 10 ዴት ቢሞላ የምትማሩ አይመስለኝም። እናንተ የኔ ህይወት የሚገባችሁ አይመስለኝም። እንዲገባችሁ መሆን እኮ አይጠበቅባችሁም ጋይስ። እኔ ገና እንዳርገው በዳሱ ነው የምገለበጥብህ። እያንዳንድ ሜጃም የለ ቁጭ ብለህ እኔ ሳለቅስብም ተናግሬያለሁ እኮ ሳለቅስም ስዳርም ስፈታም ስወልድም ሳረግዝም ቁጭ ብለሽ ነው የምታይ። በቃ ይሄን ነው እኔ እኮ ሁሌ ከምናገረው ነገር አንድ ነገር አጉድላችሁ አይቻላቅም። ሳለቅስብሽም ቁጭ ብለሽ ነው፣ ስሰክርብሽም አብረሽ ነው፣ ስወልድም አብረሽ ነው፣ አገር አቋርጬም ተድሬም ስመጣ አብረሽ ነሽ። ኤቭሪቲንግ አብረሽ ነሽ። አሁን የቀረሽ አርግዤብሽ ደግሞ እሱን እስከምታዋልጅ ነው የቀረ። እሱን ደግሞ ጠብቂ ሲሆን ያኔም እኮ ባለሽ እያላችሁ ትመጣላችሁ። እናንተ የዋህ እኮ ናችሁ። እኔ ደስ የሚለኝን ነው እማደርገው። ድጋሚ ለመውለድ ታስቢያለሽ? እነዚህን እንኳን በቅጡ ሳታሳድጊ ትዝስናሚ ቤቢ ለሮንግ ፐርሰን ነው የጻፍሽው፣ ለእኔ አይደለም። ተሳሳትሽ። አሁን ገና ነው የተሳሳትሽው። ልጆችሽን ትምህርት ቤት ሳትልኪ ሰክሬብሽ እንኳን ልጄ ትምህርት ቤት መሄድ ካለበት እንደሚሄድ ነው የምነግርሽ። አንቺ ብስብስ እበት ስለ ልጆቼ ነቲንግ እኔ ፕሩቭ አላረግሽም። ለምትናገሪው ነገር ማይንዴንም አትነኪውም፣ ተሳስተሽ አትነኪውም ነው የምልሽ። ሌላ ሰው አይነግረኝም ስለኔ እናትነት፣ እኔ ራሴ ነው የምፈረምለት። አንቺ ብስብስ እበት ምን ኢትዮጵያ 9 ልጅ እየተወለደ አይደል እንዴ? ምንም ሳይኖርሽ ይገርምሻል። እንደ አሜሪካን ያደጋገር ላይ ደግሞ ተወልጃለሽ ትይኛለሽ። እከክ አንቺ አልወለድሽም አርጠሻልና እኛ እንውለድ። ወልድ ደጋግሜ ነው የምወልድብሽ።